ዓለም በጫጫታ ተሞልታለች። አንተ ግን በዝምታ ውስጥ ሆነ የአቶሚክን ጉልበት ገና አልተረዳኸው። ብቸኝነት ቅጣት የመሰለ ከራስ ጋር ፊት ለፊት መገናኘት ስለሚያስፈራ ብቻ ነው። ታላላቅ መንገዶች የሚጀመሩት ግን በሰዎች መሃል ሳይሆን ማንም በሌለበት በዝምታ የሚወሰኑ ቆራጥ ውሳኔዎች ናቸው። ስልኩ ሲዘጋ፣ ሰዎች ሲርቁ የሚሰማህ ባዶነት፣ ትክክለኛ ማንነት ደግሞ ባክን አዳምጠኝ ብሎ የሚጮህበት ሰዓት ነው። ይህ ክፍተት ጠላትነት አይደለም፣ ለአዲሱና ለታላቁ ማንነት መዋለጃ የሚሆን ንጹህ ማህፀን እንጂ። ዛሬ ብቸኝነት የምትሸሽ ከሆነ ነገ ስኬት ሲመጣ አታውቀው፣ ምክንያቱም ራስህን አታውቀውምና ነው። ዛሬ የምነግራችሁ ብቸኝነት ምን ያህል የጥንካሬ የውጤታማነትና የፈጠራ መፍለቂያ እንደሆነ ነው። ብዙዎቻችን ብቸኝነትና ብቻ መሆንን ይደባለቁብናል። ብቸኝነት ማለት ፈልጋችሁ ወይም ሳትፈልጉ ከሰዎች በመገለል የሚመጣ ህመም ሲሆን ብቻ መሆን ግን ለታላቅ ዓላማ ራስን ከጫጫታ በማግለል ከራስ ጋር የመነጋገር ለትልቅ ዓላማ መኖር የሚል ትርጉም አለው። ዛሬ በዚህ ዲጂታል ዘመን አይምሮአችን የብቻ የሆነ የእረፍትና የማሰላሰል ጊዜ አጥቷል። ዛሬ ግን በዝምታ ውስጥ ተደብቀው ስላሉት 6 ቁልፍ ስጦታዎችና ህይወታችሁ እንዴት ወደ ስኬት ወይ ምርታማነት መንፈሳዊ ከፍታን እንደምትመሩ አሳያችኋለሁ። 6ቱ ትርጉም ያላቸው የዝምታዎችና ብቻ የመሆን ሚስጥሮች ወይም ጠቀሜታዎች። የመጀመሪያው ራስን የማወቅ ጥበብ ትገነባላችሁ ወይም ሰልፍ ዲስከቨሪ። ታላቁ ፈረንሳዊ ፈላስፋ ሬኔ ዴካርት ዓለምን የለወጠበት ሐሳብ ያገኙ ለብቻው ዘግቶ በነበረበት ወቅት ነበር። በሰው መሃል ስትሆን የምትለብሰው ጭንብል አለ። ሰዎችን ደስ ለማሰኘት ትጥራለህ። ብቸኝነት ግን ይህንን ጭንብል አውልቀህ እውነተኛ ማንነት እንድታይ ያደርጋል። እስኪ ራስህን ጠይቅ። አንተ የምትኖረው የራስህ ህልም ነው ወይስ በሰዎች ግፊት የተጫነብህ? ስኬታማ ሰዎች መጀመሪያ የራሳቸውን ድክመትና ጥንካሬ በዝምታ ውስጥ ይመዝናሉ። ራስን ሳታውቅ ዓለምን ላሸንፍ ማለት ካርታ ሳይኖርህ ባልታወቀ ጫካ ወይንም ደግሞ ሞተሯ የማይሰራ ጀልባ ይዘህ መሃል ውቅያኖስ ላይ ይዘህ እንደመቀመጥ ነው ይባላል። ራስን መፈለግ ከስኬት ሁሉ በላይ የሆነው ስኬት ነው ይባላል። ሁለተኛ ጥልቅ ትኩረትና ምርታማነትን ታገኛለህ ወይም ፕሮዳክቲቪቲ። የማይክሮሶፍቱ መስራች ቢል ጌትስ በየዓመቱ ለ2 ሳምንት የማሰብ ሳምንት ወይም ቲንኪንግ በሚል ስያሜ ከሰው ተለይቶ ጫካ ውስጥ በብቸኝነት ያሳልፋል። ዛሬ የምንጠቀምበት ቴክኖሎጂ መሰረቱ ያዝምታ። በሳይንስ ዲፕ ወርክ የሚባለው ከፍተኛ ውጤት የሚገኘው አይምሮ ከማንም ጋር በማይገናኝበት ሰዓት ነው። በየደቂቃው የሚመጣ የዲጂታል ጫጫታ አይምሮህን ባሪያ አድርጎታል። ውጤታማ መሆን ማለት ብዙ መስራት ሳይሆን ስራን በጥራት መስራት ነው። ስለዚህ ህልምህን ለማሳካት በቀን ስንት ሰዓት ለብቻ በንጹህ ትኩረት ትሰራለህ? ወይንስ ቀኑን ሙሉ የሌላውን ቪዲዮ በማየት ጊዜህን ትገብራለህ? ሶስተኛውና ወሳኙ ነጥብ ደግሞ መንፈሳዊ ንቃት ይኖርሃል ይባላል። ማህተመ ጋንዲ በሳምንት 1 ቀን የዝምታ ቀን ነበረው። ያ ዝምታው ነበረ ህንድን ከእንግሊዝ ቅኝ ግዛት ነፃ ያወጣውና የሞራል ጥንካሬ የሰጠው። መንፈሳዊነት ማለት ከቁሳዊ ዓለም በላይ ያለውን ኃይል መረዳት ነው። ይህ ደግሞ በዝምታ ውስጥ እንጂ በጩኸት ውስጥ አይመጣም። የውስጥ ሰላምህን በእጅህ ካስቀመጥክ ሰዎች በራቁ ቁጥር ትሰበራለህ። ብቻህን ሆነ በሰላም መቆም ትችላለህ። ግን ዓለም ሲናወጥ አንተ አትናወጥም። የመጨረሻው የውስጥ ሰላምን የሚመጣው ከውጭ ጭብጨባ ወይንስ ከውስጥ እርካታ? መንፈስህን በዝምታ ካላከምከው ስኬት ባዶ ቤት ይሆናል። አራተኛው ጥቅም የፈጠራ አቅምህ ይጨምራል። ኒኮላስ ቴስላ ብቻውን መሆን የፈጠረው ሚስጥር ነው ይለናል። ብቸኝነት ውስጥ ነው ሐሳቦች የሚወለዱት ይል ነበር። አእምሮህ ልክ እንደ ውሃ ነው። ሲናወጥ ምንም አይታይበትም፣ ሲጠራ ግን የሰማዩ ውበት ያንጸባርቃል፣ ከውስጡ ያለውን ያሳያል። አዳዲስና ዓለምን የሚቀይሩ ሐሳቦች የሚመጡት አእምሮ ከጭንቀት ነፃ ሆኖ በራሱ ዓለም ውስጥ ሲዋኝ ነው። ፈጠራ ማለት የተለመደውን ነገር በአዲስ መንገድ ማየት ነው። ይህ ደግሞ የሌሎችን ድምጽ አጥፍቶ የራስን ምናብ ማዳመጥን ይጠይቃል። ህልምህ እንዲያብብ ከፈለግ ለአእምሮህ የዝምታ ያትክልት ስፍራ ስጠው ይባላል። አንተ የሌላውን ፈጠራ ተጠቃሚ ብቻ ትሆናለህ ወይንስ የራስን ዓለም ትፈጥራለህ? ጥያቄውን ላንተ ተዋለሁ። አምስተኛውና ወሳኙ ነጥብ የስሜት ብስለት ወይም ኢሞሽናል ኢንተለጀንስ ይኖራል። ኔልሰን ማንዴላ በእስር ቤት ውስጥ ለ27 ዓመታት በብቸኝነት ሲታሰር ያሳለፈው ጊዜ ጥላቻን ወደ ይቅርታ የሚቀይር የልብ ጥንካሬ ሰጠ። የስሜት ብስለት ማለት በሁኔታዎች አለመነዳት ማለት ነው። ለምን ተቆጣ? ለምን ቀና? ለነዚህ ጥያቄዎች መልስ የምታገኘው ብቻህን ስትሆን ነው። ስሜትም የሚገዛ ሰው ዓለምን ይገዛል ይባላል። በብቸኝነት ውስጥ ጥንካሬን ካልገነባ የሰዎችን ታናናሽ ትችቶች እንደ ቅጠል ያረግፈዋል። ዛሬ የስሜትን የሚመራው ማን ነው? አንተ ወይንስ የሰዎች
የመጨረሻው ሐሳብ ጠንካራ ማህበራዊ ግንኙነትን ትገነባለህ የሚለው ነው። ጥናቶች እንደሚያሳዩት ከሆነ ብቸኝነትን የሚለማመዱ ሰዎች በግንኙነታቸው ይበልጥ ደስተኛ ናቸው። ምክንያቱም ደስታቸውን ከሰው አይጠብቁም ማለት ነው። ብዙ ሰዎች ወደ ግንኙነት የሚገቡት ባዶነታቸውን ሰው እንዲሞላላቸው ነው። ነገር ግን ይሄ ደግሞ ግንኙነቱን ጥገኝነት ያደርገዋል። ብቻውን መሆን የሚችል ሰው ግን ሰዎችን የሚቀርበው በነፃነት ነው። ብቻዬን ደስተኛ ነበርኩ ካንተ ጋር ሲሆን ደግሞ ደስታዬ ይጨምራል የሚል ጠንካራ ስብዕና ይኖረዋል። አንተ ለሰዎች የምትሰጠው ፍቅር ከሙላት ነው ወይስ ከጥገኝነት ነው? በመጨረሻ አሁን ምርጫው የራሳችሁ ነው። በሰው ጫጫታ ውስጥ ጠፍተህ ትቀራለህ ወይንስ በዝምታ ውስጥ ታላቅነትን ህልምህ ትፈልጋለህ? ዛሬ ማታ ስልክን አጥፍተህ ለአንድ ሰዓት ከራስህ ጋር ለመጋፈጥ ድፍረት አለህ? ብቻህን መሆን ካስፈራ ካንተ የባሰ ማንም መጥፎ ጓደኛ የለም። የፈራኸው ብቸኝነትን ወይስ በብቸኝነት ውስጥ የምታገኘውን እውነት? ነገ ጠዋት ስትነሳ መጀመሪያ ራስህን ታናግራለህ ወይንስ የሌላውን ዓለም በሶሻል ሚዲያ ታያለህ? ስኬት በሩን ቢያንኳኳ በሩ ውስጥ በሩን ከፍቶ የሚቀበለው ጠንካራ ማንነት አለህ ወይንስ የለህም? ከአሁኑ ሰዓት ጀምሮ ግን በቀን ለ20 ደቂቃ ለዝምታ በመስጠት ድምጽህን ማዳመጥ ጀምር። ያለምንም ረዳት ብቻህን መቆም ካልቻልክ እንዴት በሚሊዮኖች ፊት ልትቆም ትችላለህ? ዛሬ ከራስህ ጋር ሰላም ካልፈጠርክ ዓለም ሰላም ብትሆን ምን ትርጉም አለው? ታላቅነት የሚጀምረው በዝምታ ነው። ታዲያ ዝም ለማለት ራስህን ለማዳመጥ ዝግጁ ነህ ወይንስ ጥያቄው ከሆንክ ነገ ብሩህ ስኬት ቅርብ ይሆናል። እስከዚህ ሰዓት ይህን ቪዲዮ ካልዳመጥክ የምርም ለውጥ ትፈልጋለህ። ለዚህ ደግሞ ይህ ቻናል መፍትሄ አለው። ይህንን የመሰሉ ሐሳቦች በየጊዜው ለማግኘት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጉ። በያላችሁበት የምድር ዳርቻ ሰላማችሁ ይብዛ። ቻው።